ሰላም ጤና ይስጥልኝ። ዛሬ ደግሞ የማሳያችሁ ኮምፒውተራችሁ ላይ ሶፍትዌር በመጠቀም ሂክቪዥን ኤንቪአር ወይንም ኔትወርክ ቪዲዮ ሪኮርደር እንዴት አክሰስ እንደምታደርጉና ላይቭ ቪው ካሜራዎቻችሁን መከታተል እንደምትችሉ የማሳያችሁ ይሆናል። ከዛ በፊት ይህንን ቻናል ሰብስክራይብ ካላደረጋችሁ እንድታደርጉት ለማሳሰብ እወዳለሁ። አብራችሁን ቆዩ። ከመጀመራችን በፊት ግን ሃይሉክ ቪዥን ኤንቪአር ከኔትወርክ ጋር መገናኘቱን ኮምፒውተራችንም በተመሳሳይ ኔትወርክ ጋር መገናኘቱን ከዛ በተጨማሪ እንግዲህ ከኢንተርኔት ዳውንሎድ በማድረግ ሃይሉክ ቪዥን ሶፍትዌርን መጫን ይኖርብናል ማለት ነው። ከዛ በተጨማሪ እንግዲህ የኤንቪአሩን አይፒ አድሬስ ዩዘር ኔም እና ፓስወርድ ሊኖረን ይገባል። በመጨረሻ እንግዲህ ኮምፒውተሩም ኤንቪአሩም ተመሳሳይ ኔትወርክ ውስጥ መሆኑን ማረጋገጥ ይኖርብናል ማለት ነው። ኮምፒውተራችሁን ብራውዘር በመጠቀም ኤንቪአራችሁ እንዴት አክሰስ እንደምታደርጉ ከዚህ በፊት በለቀኩት ቪዲዮ መከታተል ትችላላችሁ ማለት ነው። ዛሬ ግን ሶፍትዌር በመጠቀም ነው የማሳያችሁ። እንደሚታወቀው የተለያዩ ሶፍትዌሮችን መጠቀም የምንችል ሲሆን ለምሳሌ ሃይሉክ ቪዥን፣ ሂኮኔክት፣ አቪኤምኤስ 4200 የሚባሉ ሶፍትዌሮች አሉ ማለት ነው። ከነዚህ ውስጥ ዛሬ ማሳያችሁ እንግዲህ ሃይሉክ ቪዥን በመጠቀም እንዴት አክሰስ እንደምታደርጉና ካሜራዎቻችሁን እንዴት ላይቭ ቪው እንደምታደርጉ የማሳያችሁ ይሆናል። ከዚህ ቀጥሎ እንግዲህ በመጀመሪያ ደረጃ ሃይሉክ ቪዥንን ዳውንሎድ ማድረግ ካስፈለጋችሁ ጉግል ክሮም ጋር ትሄዱና አድሬስ ባሩ ላይ ሃይሉክ ቪዥን ፎር ፒሲ ብላችሁ ኢንተር ስትጫኑ ቀጥሎ የመጀመሪያውን ሊንክ እዚህ ጋር በመጫን እንግዲህ ኢንግሊሽ ቨርዥኑን ዳውንሎድ እናደርግና ኮምፒውተራችን ላይ እንጭናለን ማለት ነው። ከጫን በኋላ እንግዲህ እንደምትመለከቱት ሃይሉክ ቪዥን ሾርት ከትን ዲስክቶፕ ላይ ያሳየኛል ማለት ነው። ደብል ክሊክ በማድረግ እናስጀምረዋለን። እዚህ መልኩ ይመጣል ማለት ነው። በመጀመሪያ ደረጃ ሃይሉክ ቪዥን ኮንትሮል ፓነል ይከፈታል። ከዚህ ውስጥ እንግዲህ ዲቫይስ ማኔጅመንት ላይ ከሄድን በኋላ ዲቫይስ ላይ አዲስ ኤንቪአር ለመጨመር ነው። ስለዚህ አድ እንለዋለን ማለት ነው። እዚህ ጋር እንግዲህ አይፒ ዶሜን የሚለውን ከመረጥን በኋላ ለኤንቪአራችን እዚህ ጋር ኒክኔም እንሰጠዋለን ማለት ነው። ለምሳሌ ኒው ኤንቪአር የሚል ኒክኔም ልንሰጠው እንችላለን። በመቀጠል አድሬስ የሚለው ጋር የኤንቪአሩን አይፒ አድሬስ እናስገባለን ማለት ነው። ይህንን አድሬስ ለማግኘት እንግዲህ ኤንቪአሩ ጋር ሄደን ኮንፊግሬሽን ላይ ኔትወርክ ውስጥ ቲሲፒ አይፒ የሚለው ጋር በመሄድ አይፒ አድሬሱን ማግኘት እንችላለን ማለት ነው። እሱን አይፒ ከመዘገብን በኋላ እዚህ ጋር እናስገባለን። ካስገባን በኋላ እንግዲህ ፖርት ባይ ዲፋልት 8000 ነው። እሱን እንተዋለን ማለት ነው። በመቀጠል እንግዲህ የኤንቪአሩን ዩዘር ኔም እና ፓስወርድ እዚህ ጋር እናስገባለን ማለት ነው። ካስገባን በኋላ አድ እንለዋለን ማለት ነው። ይሄንን እንግዲህ መሳሳት አይኖርብንም። አይፒውን ካልተሳሳት ዩዘር ኔም እና ፓስወርድ ካልተሳሳት እዚህ ጋር ስታተሱን ማየት እንችላለን ማለት ነው። ሴንዲንግ ኤንድ ሪሲቪንግ ይላል። በትክክል ከኤንቪአሩ ጋር ይሄ ሃይሉክ ቪዥን ሶፍትዌር ኮሚኒኬት እያደረገ ነው ማለት ነው። በመቀጠል እንግዲህ ሜን ቪው ላይ በመሄድ አሁን አድ ያደረግነውን ዲቫይስ መመልከት እንችላለን ማለት ነው። እንደምትመለከቱት ኒክኔሙ ኒው ኤንቪአር የሚል ነው ማለት ነው። እዚህ ጋር መመልከት እንችላለን። እንግዲህ ፕላስ ሳይኗን ስንጫን እዚህ ኤንቪአር ጋር የተገናኙ ካሜራዎችን በሙሉ ያመጣልናል ማለት ነው። እንደምትመለከቱት ወደ 16 ካሜራዎች አሉ ማለት ነው። እያንዳንዱን እንግዲህ ወደ ሴሎች ድራግ በማድረግ መክፈት እንችላለን ማለት ነው። ሁሉንም ካሜራዎች ድራግ አድርገን እናመጣለን። በምታዩት መልኩ 16ቱንም ካሜራ አድ ማድረግ እንችላለን ማለት ነው። ትመለከቱት ዲፋልት ቪው አንድ ስክሪን፣ ባለ 4 ስክሪን፣ ባለ 9፣ ባለ 16 ማድረግ እንችላለን ማለት ነው። እንደምትመለከቱት
4x4 ወይንም ባለ 16 ነው ማለት ነው። በተመሳሳይ እንግዲህ እዚህ ጋር ከ16 በላይ ከሆነ 48ም 36ም 24ም እንደ አስፈላጊነቱ መቀየር እንችላለን ማለት ነው። ከዛ ውጭ እንግዲህ እያንዳንዱን ካሜራ ለምሳሌ ይሄን ፒቲዜድ ካሜራ እዚህ ጋር እንግዲህ ፒቲዜድ ኮንትሮሎች አሉ። ወይንም ደግሞ ራይት ክሊክ በማድረግ ኦፕን ፒቲዜድ ኮንትሮል በማለት እንደምትመለከቱት ሮቴት ማድረግ እንችላለን ማለት ነው ወደ ፈለግነው ዳይሬክሽን። እዚህ ጋር ፒቲዜድ ኮንትሮል ፓናል አለ። እሱ ጋር በመሄድ እንግዲህ ዙሚን ወይም ዙም አውት ማድረግ እንችላለን ማለት ነው። በዚህ መልኩ ኮንትሮል ማድረግ እንችላለን። ፒቲዜድ ኮንትሮሉን መልሰን ስቶፕ ለማድረግ ራይት ክሊክ አድርገን ክሎዝ ፒቲዜድ ኮንትሮል እንለዋለን። ከዛ በተጨማሪ እንግዲህ እዚህ ጋር ስታርት ሪኮርዲንግ ብለን ሪኮርዲንግ ሎካል ሪኮርዲንግ ማስጀመር እንችላለን ማለት ነው። እንደምትመለከቱት ሪኮርድ እያደረገ ነው። መልሰን ክሊክ ስናደርገው ስቶፕ ስናደርገው ሎካሊ ሲ ውስጥ ያስቀምጥልናል ማለት ነው። በተመሳሳይ እንግዲህ ኢሜጅም ካስፈለገን ኢሜጅም ካፕቸር ማድረግ እንችላለን ማለት ነው። እንደምትመለከቱት ይሄን ሲኒ ሲ ውስጥ ካፕቸር አድርጎ ያስቀምጥልናል ማለት ነው። ከዚህ በተጨማሪ እንግዲህ ኤንቪአርን ራይት ክሊክ በማድረግ ሪሞት ኮንፊግሬሽን ቤዚክ ሴቲንግ የሚለውን ስንጫን እንግዲህ ኤንቪአርን ሪሞትሊ ኮንፊገር የምናደርግበትን ዊንዶ ይከፍትልናል ማለት ነው። እንደምትመለከቱት ከብራውዘሩ ጋር የሚመሳሰል ነገር አለው ማለት ነው። ለምሳሌ አይፒውን ኔትወርክ ውስጥ በመሄድ ቲሲፒ አይፒ ላይ መመልከት እንችላለን ማለት ነው። ስቶሬጁን መመልከት እንችላለን። ሲስተሙን፣ ካሜራዎችን፣ የተለያዩ ነገሮችን እዚህ ጋር ኮንፊገር ማድረግ እንችላለን ወይም ማየት እንችላለን ማለት ነው። መልሰን ደብል ክሊክ ስናደርገው እንግዲህ ተመልሶ ወደ ላይቭ ቪው ይገባል ማለት ነው። ሁሉንም ካሜራዎች መመልከት እንችላለን በዚህ መልኩ። ክሎዝ ማድረግ ካስፈለገን እንግዲህ እዚህ ጋር ኤክስ ምልክት አለ፣ ክሎዝ ማድረግ እንችላለን ማለት ነው። መልሰን አድ ለማድረግ እንግዲህ አስቀድሜ እንዳሳያችሁ ድራግ በማድረግ መልሳችሁ አድ ማድረግ የምትችሉ ይሆናል ማለት ነው። እንዳያችሁት እንግዲህ ሃይሉክ ቪዥን በመጠቀም ኤንቪአራችሁን አክሰስ በማድረግ ካሜራዎቻችሁን ላይቭ ቪው በዚህ መልኩ ማየት ትችላላችሁ ማለት ነው። አይሆፕ እንደወደዳችሁት ተስፋ አድርጋለሁ። ተመሳሳይ የሲሲቲቪ እና የኔትወርኪንግ ቪዲዮዎችን ማየት ከፈለጋችሁ ቻናሌን ሰብስክራይብ ያድርጉ። በሌላ ቪዲዮ እስከምንገናኝ እንግዲህ መልካም ጊዜ